ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ክፍል ደግሞ ፊደላትን በማቀያየር ከአንድ ቃል ወደ ሌላ ቃል መመስረት እንማራለን ማለት ነው። ወደ ቪዲዮ ከመግባታችን በፊት ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድጀምሩ ስል እጠይቃለሁ ማለት ነው። ወደ ቪዲዮ ስገባ ደረበ ደረበ ይላል። አሁን እዚህ ጋር ደረበ የሚል ቃል መሰረትኩ። ከዚህ ቃል ላይ ሌላ ቃል መመስረት ፊደሎችን በማቀያየር ማለት ነው። በረደ የሚል ቃል መሰረትኩ ማለት ነው። ይህ ማለት በን ከፊት አደረኩና ደና በን ቦታ አቀያየርኳቸው። ሳቀያየራቸው ሌላ ፍቻ አለው ቃሉ። ስለዚህ ደረበ የሚል የነበረው ወደ በረደ ተቀየረ ማለት ነው። እሺ ወደ ቀጣይ ስንሄድ ቀመረ የሚል ቃል አለ። ከዚህ ጋር ሌላ ስንመሰርት መረቀ። አሁን እዚህ ጋር ቀመረ የሚል ቃል ነበረ። መረቀ የሚል ቃል መሰረትን ቦታ በማቀያየር ማለት ነው። እዚህ ጋር የሚያደረግነው ምንድነው? መን ከፊት መውሰድ፣ ቀን ደግሞ መጨረሻ ላይ ማምጣት ማለት ነው። ስለዚህ በዚህ መልኩ ቀመረ የሚለው ላይ መረቀ የሚል ሌላ ቃል መመስረት እንችላለን። ወደ ቀጣይ ስንሄድ እዚህ ጋር ሰገደ የሚል ቃል አለ። ከዚህ ጋር ደገሰ ሰገደ ከሚለው ላይ ደገሰ የሚል ቃል መሰረትን። እዚህ ጋር የሚያደረግነው ምንድነው? ሰን መጨረሻ ላይ ነው የወሰድናት። ሌላ ያደረግነው ደን ደግሞ ፊት ወሰድናት። ስለዚህ ሰገደ ከሚለው ላይ ደገሰ የሚል ቃል መሰረትን። እሺ ቀጣይ ቆረጠ የሚል ቃል አለ። ከዚህ ጋር ሌላ ስንመሰርት ጠቆረ። እዚህ ጋር ቆረጠ የሚል አለ። ከዚህ ጋር ጠቆረ። ስለዚህ ማንን ያቀያየርናት? ጠን ከፊት ወሰድናት። ቆን መሀል አረግንና ርን መጨረሻ ላይ ስናረጋት ቆረጠ የነበረው ወደ ጠቆረ ተቀየረ ማለት ነው። ቀለጠ የሚል አለ። ከዚህ ጋር ጠለቀ። እዚህ ጋር ደግሞ ቀለጠ የሚል ቃል ነበረ። ከዚህ ላይ ቀለጠ ከሚለው ላይ ጠለቀ የሚል ቃል መሰረትን። ጠን ነው ቦታ ያቀያየርናት። እዚህ ጋር መጨረሻ ነበረች። ከዛ እዚህ ጋር ግን እፊት አደረግናት። ቀ ደግሞ መጀመሪያ ነበረች እዚህ ጋር መጨረሻ አደረግናት ማለት ነው። ጠንና ቀን በማቀያየር ብቻ አንድ ቃል ወደ ሌላ ቃል መመስረት ቻልን ማለት ነው። እሺ ረገጠ ጠረገ። እዚህ ጋርም ረገጠ የሚል ቃል ነበረ። ከዚህ ላይ ጠረገ። እዚህ ጋርም ጠን ከፊት አደረግናት፣ ግን መጨረሻ አደረግንና ረን መሀል ላይ አደረግናት። የዛኔ ረገጠ ከሚለው ላይ ጠረገ የሚል ቃል መሰረትን ማለት ነው። እሺ ወደ ቀጣይ ስንሄድ ረጠበ የሚል ቃል አለ። ከዚህ ላይ ሌላ ቃል ስንመሰርትለት ቦታ በማቀያየር ጠረበ። እዚህ ጋር እንደሚታያችሁ ረጠበ ነበረ። ጠረበ። እዚህ ጋር ያደረግነው ረን መሀል ላይ ያደረግናት መጀመሪያ የነበረችዋን፣ ከዛ ሌላው ባለበት ነው ማለት ነው። ጠ ከፊት ሆነች፣ ረን መሀል ላይ ማድረግ ብቻ። ረን ብቻ ቦታ በመቀየር ሌላ ቃል መሰረትን ማለት ነው።
እሺ ከመረ ከመረ የሚል ቃል አለን። ከዚህ ላይ መከረ ከመረ ከሚለው ላይ ከመረ የሚል አለ። መከረ መከረ። እዚህ ጋር የሚያደረግነው ረ እንዳለች መጨረሻ ላይ ያደረግናት ከን ከመሃል ብቻ በማድረግ ከመረ ከሚለው ቃል ወደ መከረ የሚል ቃል መሰረትን ማለት ነው። እሺ የመጨረሻው ቃላችን ደግሞ ምን ይላል? ለጋ ለጋ ከሚለው ላይ ቦታ ጋን ፊት ስናደርጋት ጋለ ጋለ። እዚህ ጋር ለጋ ነበር የሚል ለጋ ነበር። እቺን ገን ከፊት ስናደርጋት ምን የሚል መሰረትን? ጋለ። ስለዚህ ከአንድ ቃል ላይ ቦታ በማቀያየር ሌላ ቃል መመስረት ነበረ ያየነው በዚህ ቪዲዮ። ስለዚህ በዚህ መንገድ እናንተም ሌሎች ቃላቶችን እየመሰረታችሁ ማየት መማር ትችላላችሁ ማለት ነው። ስለምትከታተሉኝ አመሰግናለሁ። ከዚህ በተጨማሪ ኦንላይን በግል መማር የምትፈልጉ ካላችሁ እዚህ ጋር ባለው ስልክ አማካኝነት መደወል ማግኘት መማር ትችላላችሁ ማለት ነው። ዩቲዩብ ቻናሌ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታግዙኝ ስለጠይቃለሁ። አመሰግናለሁ። ሰላም ሁኑ።